ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበርና አዳዲስ መረጃዎች ተሰምተዋል። በደቡብ አፍሪካ በስደተኞች ላይ የተቀሰቀሰው ተቃውሞ ስር መስደዱ ተሰማ። ደቡብ አፍሪካውያን ህገወጥ ስደተኞች ስራችን ነጥቀውናል በሚል ምክንያት ሰፊ የሆነ የተቃውሞ ትዕይንት እያካሄዱ ይገኛሉ። በዚህ የተነሳም የብዙ አፍሪካውያን ዜጎች በደቡብ አፍሪካ ግፍና በደልን እያስተናገዱ ይገኛሉ። በተለየ ሁኔታ የከፋው በደል የሚደርሰው በምስራቅ አፍሪካ ዜጎች ላይ ቢሆንም ፈጣን ምላሽ ከደቡብ አፍሪካ መንግስት እንፈልጋለን ብለው መግለጫ ያወጡት ግን የምዕራብ አፍሪካ ሀገራት ናቸው። ከነዚህ መካከልም ናይጄሪያ በቀዳሚነት የምትጠቀስ ሀገር ስትሆን በደቡብ አፍሪካ ያሉ ዜጎቿ ሀገሪቱን ለቀው እንዲወጡ ትዕዛዝ ከመስጠት አልፎ በደቡብ አፍሪካ በጸጥታ ኃይሎች ተደብድበው ህይወታቸውን ያጡ ሁለት ዜጎቿን በተመለከተ የደቡብ አፍሪካ መንግስት ማብራሪያ እንዲሰጣት ለተጎጂዎች ካሳ እንዲከፍልና ጉዳት አድራሾች ላይም እርምጃ እንዲወስድ አጽንኦት ሰጥታ አሳውቃለች። ከዚህ በተጨማሪም በናይጄሪያ የደቡብ አፍሪካ አምባሳደርን ጠርታ ማብራሪያ ጠይቃለች። ደቡብ አፍሪካ በመጤጠል ዜጎቿ በስደተኛ አፍሪካውያን ላይ እየፈጸመች ያለውን ሰቆቃ አጥብቀው የተቃወሙት ደግሞ ጎረቤቶቿ ናሚቢያ እና ቦትስዋና ናቸው። እነዚህ ሁለቱ የደቡብ አፍሪካ ሀገራት የሳውዝ አፍሪካን ድርጊት በመቃወም ድንበሮቻቸውን ሳይቀር ጥርቅም አድርገው ዘግተዋል። ከደቡብ አፍሪካ ጋር የሚያዋስናቸውን የየብስ በር በመዝጋት አንድም ነገር ከኛ ይወጣም ከነሱም ወደኛ ምንም ነገር አይገባም ሲሉ ቁጣቸውን ገልጸዋል። በሌላ ዜና ኢራንን ከምድረ ገጽ እናጠፋታለን ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ተናገሩ። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ የንግድ መርከቦች በሆርሙዝ ሰርጥ እንዲያልፉ በምትሰራው ስራ ላይ ኢራን የምትተናኮስ ከሆነ ከምድረ ገጽ ትጠፋለች ሲሉ አስጠንቅቀዋል። በዛሬው ዕለትም የአሜሪካ ባህር ኃይል 6 የኢራን ፈጣን የባህር ላይ ጀልባዎችን ማውደሙን ገልጿል። ኢራን በበኩሏ የተባበሩት ኤምሬትን መደብደቧን አሳውቃለች።